Now the other kinds of microorganisms ሌሎቹ ማይክሮኦርጋኒዝሞች እንግዲህ እስካሁን አርኪያንስ አየን ባክቴሪያ አየን ፈንጋይ አየን ፕሮቶዞዋን አየን አሁን ደግሞ ሌላኛው ማይክሮኦርጋኒዝም ተብለው ሊወሰዱ የሚችሉትን ደግሞ ትንሽ ከሌሎቹ በጣም የተለየ የሚያደርጋቸው ማን ነው these are viruses ቫይረሶች ደግሞ እንያቸው እስቲ መገለጫቸው ምንድነው እነዚህ ቫይረሶች they are in between living and non living things በጣም የተለየ የሚያደርጋቸው ከሌሎች ኦርጋኒዝሞች በጣም የወጣ የሚያደርጋቸው እነዚህ they are in between living and non living ምናልባትም ባዮሎጂስቶችን በጣም ከሚያከራክሩ ነገሮች አንዱ የነዚህ የቫይረስ ጉዳይ ነው ህይወት አላቸው ወይስ ህይወት ያላቸው ነገሮች ናቸው ወይስ አይደሉም የሚለው ይሄን የሚያከራክርበት ምክንያት ምንድነው ከተባለ ሊቪንግ የሚባሉት ምናልባት ምሳሌ ህይወት ያለው ውስጥ ነገር ውስጥ ብቻ ነው የሚኖሩት ውጪ ላይ መኖር አይችሉም መኖር የሚችሉት ህይወት ያለው ነገር ውስጥ ነው ጥገኛ ናቸው በ100% ማለት ስለዚህ እኛ ውስጥ ሲገቡ ህይወት አላቸው ከኛ ውጪ ሲሆኑ ህይወት የላቸው ስለዚህ አሁን ሳይንቲስቶች የሚሉት ምንድነው ህይወት ያላቸው ነገሮች ከሆኑ አንዳንድ ሳይንቲስቶች ህይወት ያላቸው ነገሮች ናቸው ከተባሉ ውጪም ላይ ህይወት ሊኖራቸው ይገባል ችግሩ ደግሞ ምንድነው እኔ ስር ካለ ምሳሌ ቫይረሱ ህይወት ያለው ነገር ይሆናል ከዛ ከኔ በሆነ ምክንያት ቢወጣ ህይወት የለው ተመልሶ ግን ሌላ ኦርጋኒዝም ካገኘ ግን ከእንደገና ህይወት ይዘራል ስለዚህ ይሄም ደግሞ ለሳይንቲስቶቹ ግራ እንዲጋቡ ያደረገበት ለዛም ነው ኢን ቢትዊን ማለት ነው በሁለቱ መካከል ነው ህይወት አለውም ይባላል ህይወት የለውም የሚባልበት so they are considered as living and non-living things they have simple basic structure of DNA or RNA ሌላው በጣም ለየት የሚያደርጋቸው they have simple basic structure of DNA ወይ DNA ነው ወይ RNA ነው ያላቸው በጣም ሌሎች ኦርጋኒዝሞች በሙሉ ምንድነው ያላቸው ካለን DNA ነው ያላቸው ሁሉም ኦርጋኒዝሞች DNA ነው ያላቸው which means ክሮሞዞም አለ ክሮሞዞሙን በደንብ በመናይበት ሰዓት ላይ ክሮሞዞሙ የተሰራው ከDNA እና ከፕሮቲን ሂስተን ነው ሂስተኑን ስናስወጣ ምን ትቀራለች DNA ናት ማለት ስለዚህ የትኛውም ኦርጋኒዝም ካራክተሪስቲክሱ ሲገለጽ ወይም ትሬቱ ሲገለጽ የሚገለጸው በDNA ነው ቫይረሶች ጋር ግን ስንሄድ DNA ብቻ ሳይሆን RNAም ደግሞ ያላቸው አለ DNA ሳይኖራቸው RNA ያላቸው RNA ደግሞ ሳይሆን DNA ደግሞ ያላቸው ለየት የሚያደርጋቸው ሌላው አንዱ ይሄ ነው and ይሄ DNA ወይም RNA ጀነም ስንል እዚህ ጋር ጄኔቲክ ማቴሪያል ማለት ነው surrounded by a protein coat called capsule DNA ሊሆን ይችላል RNA ሊሆን ይችላል RNA ወይ DNA በምን ተሸፍኗል በፕሮቲን ኮት ዙሪያው ፕሮቲን ኮት አለው ማለት ይህ ፕሮቲን ኮት ምን ይባላል ካፕሱል ማለት እዚህ ጋር እንደምታዩት ምሳሌ አሁን ይሄንን በሰሉ ብታዩት ይሄ ጄኔቲክ ማቴሪያሉ ይሄ ነው ስፕሪንግ የሚመስለው ነገር ማለት ይሄ ጄኔቲክ ማቴሪያሉ የዚህኛው በመናይበት ሰዓት ላይ ምሳሌ RNA ነው ይሄ RNA ጄኔቲክ ማቴሪያሉ በምን ተሸፍኗል በፕሮቲን ማለት ይሄ ፕሮቲኑ ምን እንለዋለን ካፕሱል ያለው ማለት ልክ እዚህ ጋርም በመትመጡበት ሰዓት ላይ ውስጥ እዚህ ቀዳዳ ውስጥ ይሄን ስንከፍተው ውስጥ ምን ይታያችኋል DNA አለ ይሄ DNA በምን ተሸፍኗል እዚህም በካፕሲድ ማለት ወይም ካፕሱል የምንለው ማለት እዚህም ይሁት ሰርኩላርም ከሆነ ውስጡ ማን ያለው RNA በምን ተሸፍኗል ካፕሲድ ወይም እንዲህ አይነት ስትራክቸር ሊኖረው ይችላል ውስጡ ማን አለ DNA በምን ተሸፍኗል በካፕሲድ ኦር ሄድ በምንለው አይነት ማለት ስለዚህ አሁን ሁሉንም በመታዩበት ሰዓት ላይ በመሰረታዊነት ወይ DNA ነው ወይ RNA ነው ያለው ለየት የሚያደርጋቸው አንዱ ይሄ ነው ጄኔቲክ ማቴሪያሎቻቸው የተለየ ነው ማለት ነው ከሌሎች ኦርጋኒዝሞች ስለዚህ ይሄ ፕሮቲን ማቴሪያሉ RNA የሚሆን DNA በምን ተሸፍኗል ነው በዋናነት ካፕሱል በተባለ ውጫዊ ሽፋን ነው ይሄ ካፕሱል ደግሞ ምንድነው ፕሮቲን ነው በፕሮቲን የተሰራ ነው their genome could be single stranded or double stranded ሌላው ለየት የሚያደርጋቸው ነገር ደግሞ ምንድነው ስንል their genome ማለት DNA ያቸው ወይ RNA ያቸው ወይ single stranded ነው ወይ double stranded ነው ሌላው ለየት ያለ every other organism ሌሎች ኦርጋኒዝሞችን ስናይ including we human beings 23 ክሮሞዞሞች አሉን ነው የምንለው አይደል 23 ጥንድ ክሮሞዞሞች ወይም DNA አጠቃላይ 46 ክሮሞዞም አለን ነው የምንለው ነገር ግን ቫይረሶች ላይ ግን በምንሄድበት ጊዜ ጥንድም ይሆናል ነጠላም ይሆናል ማለት ሲንግል ስትራንድድ አለ ደብል ስትራንድድ አላቸው ሌላው ይሄ በጣም ለየት የሚያደርጋቸው ከሌሎች ኦርጋኒዝሞች ለየት ያደርጋቸዋል ተብሎ የሚወሰደው አንዱ ይሄ ነው ማለት ሌላው they do not have organelles ሌላው ደግሞ አሁን ቅድም ህይወት አላቸው የላቸውም እንዲያስብላቸው የሚያደርገው ነገር ምንድነው they don't have organelles ኦርጋኔል የላቸው ምን አይነት ኦርጋኔል ካለን ማይቶኮንድሪያ የላቸውም ኦኬ ማይቶኮንድሪዮን የላቸው ኢንዶፕላዝሚክ ሬቲኩለም የላቸው ሌሎች የላቸው ምሳሌ ራይቦዞም ባሉት ምናምንን ማለት ነው ስለዚህ እነዚህ በሙሉ ኦርጋኔሎች ምን እንደነ የላቸው ስለዚህ ሴል የሚባለውን ራሱ ስትራክቸር አላሟሉም ተብሎ ይባላል ነገር ግን ህይወት ያለው ነገር ውስጥ ሲገቡ ግን ምን ያደርጋሉ የገቡበትን ሴል ምሳሌ እኛ ስር ከገቡ የኛን ሴል ማይቶኮንድሪያ የኛን ሴል ራይቦዞም የኛን ሴል ኢንዶፕላዝሚክ ሬቲኩለም ይጠቀማሉ ይወስዳሉ ኮሎናይዝ ያደርጉታል so some have additional lipoprotein cover on the capsule and it is said to be called አንዳንዶቹ ላይ በመናይበት ሰዓት ላይ ምን አላቸው ተጨማሪ ሽፋን አላቸው
ምን የሚባል ኤንቨሎፕ ማለት ነው። ያ ብዙ ጊዜ ምንድነው ሊፖፕሮቲን የምንለው ማለት ነው። ልክ አሁን እዚህ ጋር እንደምታዩት ማለት ነው ግላይኮፕሮቲን እዚህ ጋር አያቻቸው እነዚህ የተጻፉት እነዚህ ምንድናቸው? አዲሽናል some not all some have additional lipoprotein cover on the capsule and it is said to be called envelope ማለት ነው። ተጨማሪ ሽፋን ያላቸው አሉ። ያ ተጨማሪ ሽፋኑ ምን እንለዋለን? envelope እንለዋለን ማለት ነው። they all are parasite ቅድምም ብያለሁኝ ከህይወት ካለው ነገር ውጪ ውስጥ መኖር አይችሉም። መኖር የሚችሉት ህይወት ያለው ነገር ውስጥ ነው። ህይወት ያለው ነገር ውስጥ ደግሞ ሲሆኑ ምን ሆነው ነው? ጥገኛ ሆነው ነው። በነገራችን ላይ ህይወት ያለው ነገር ውስጥ ሁሉ የሚኖር ጥገኛ ነው ማለት አይደለም። ምክንያቱም there are some bacteria የተወሰኑ ባክቴሪያዎች አሉ ከኛ ጋር ሆነው mutualistic kind of relationship ያላቸው። mutual ማለት ባክቴሪያውም ይጠቅመናል እኛም እንጠቅመዋለን በመግባባት ወይም በመተባበር የሚሰሩ ነገሮች። ስለዚህ አሁን እኛ ሆዳችን ስር ጨጓራችን ስር አሉ ባክቴሪያዎች የማይጎዱን ማለት ነው። በሆነች ነገር ይጠቅሙናል እኛም በሆነ ነገር እንጠቅማቸዋለን። ምሳሌ እኛ የተፈጨ ምግብ ስንሰጣቸው እነሱ ደግሞ የተቸገርነው መፍጨት ያቃተንን ነገር ሊፈጩልን ይችላሉ። እንዲህ አይነት ሪሌሽንሺፕ ሲኖር ሙቹዋሊስቲክ ሪሌሽንሺፕ እንለዋለን። ነገር ግን ቫይረሶች በምንመጣበት ሰዓት ላይ ግን ፓራሳይት ነው። ፓራሳይት ከሆነ አንደኛው ተጎጂ አንደኛው ተጠቃሚ ነው። ስለዚህ ፓራሳይት ሲባል አንዱ ተጠቃሚ አንዱ ጎጂ። ስለዚህ ቫይረስ እኛ ወይም ህይወት ያለው ነገር ውስጥ በሚገባበት ጊዜ ቫይረሱ ተጠቃሚ ነው፣ የተገባበት ኦርጋኒዝም ደግሞ ምንድነው? ተጎጂ ነው። that's why we call them as parasites. they can't live outside a host cell. ከሆስት ሴል ውጪ መኖር አይችሉም። የሆነ ሊያኖራቸው የሚገባ ኦርጋኒዝም ሊኖር they have different shapes. ቅርጾቻቸውን ደግሞ በመናይበት ሰዓት ላይ እዚህ ጋር እንደምታዩት የተለያየ አይነት ቅርጽ አላቸው። አንዳንዱ ሳተላይት ይመስላል፣ አንዳንዱ ኳስ ይመስላል፣ አንዳንዱ የሆነ ሲሊንደር ይመስላል። በጣም ብዙ አይነት ቅርጽ አላቸው ማለት they have different shapes ማለት